በጭራሽ ለማንም ቢሆን ተቀጥራችሁ መስራት የለባችሁም። ቅጥር ማለት ዝክ እንደ ስሌቨሪ ነው፣ ባሪያ ነው የሚያደርጓችሁ። 9 to 5 ፉል ታይም ጆብ አቮይድ ማድረግ አለባችሁ። ባላችሁበት እድሜ በ18 በ20ዎቹ የራሳችሁን ቢዝነስ መጀመር አለባችሁ። ሜትሪክሱን ስኪፕ ማድረግ አለባችሁ የሚሉ በጣም ብዙ አድቫይሶችን ኢንተርኔት ላይ ተመልክታችኋል ብዬ አስባለሁ። ስንሰማው በጣም ደስ የሚል ነገር አለው። ኢቭን የራሱ ጀምር በጣም ሞቲቬት ካደረጉኝ ንግግሮች መካከል እነዚህ ይገኙበታል። ነገር ግን ሁላችንም መቀበል ያለብን አንድ እውነታ ቢኖር ስኪፕ ማድረግ ያለብን ሜትሪክሱን ሳይሆን ራሳችን ላይ ያለውን ችግር ነው። ያ ስላችሁ ምን ማለት ነው? ኤክስፔሪየንስ የለንም፣ ትክክለኛ የሚባል ስኪል የለንም። ከዛ በተጨማሪ ደግሞ ዲሲፕሊን የለንም። እነሱ ነገሮች ላይ ነው ቅድሚያ መስራት ያለብን። ትክክለኛ የምንፈልገው ቦታ የሚያደርሰን አንቋራጭ ቺት ኮድ ለማንም አልሰራም ብለን መኮፈስ ሳይሆን ትክክለኛው ቺት ኮድ እኛን ሊያስተምረን ሊያሳድገን የሚችል ትክክለኛውን ሰው ፈልገን አብረን መስራት መቻል ነው። ምክንያቱም ይህን ስላችሁ እናንተ ብትሞክሩት እየተላላጣችሁ እየተሳሳታችሁ ብትሞክሩት 10 ዓመታትን ሊወስድባችሁ የሚችለውን ነገር አንድ ጎበዝና ጥሩ የምትሉት አለቃ ስር በመስራት በጣም ባጭር ጊዜ ውስጥ ጎበዝና ስፔሻላይዝድ ሆናችሁ መውጣት ትችላላችሁ። ይህንን ስላችሁ ላለፉት 2 ዓመታት ተቀጥሬ ሰርቼ እንዲሁም ደግሞ ከረንትሊ የራሴን ቢዝነስ ራን እያደረኩ ካየኋቸውና ሪል ከሆኑት ኤክስፔሪየንሶች ተነስቼ ነው የምነግራችሁ።